ሐባቢ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደዚህ አይነት ክፉ የሆነ አባት አይቻላቅ። አባት ለማለት ራሱ አይገባውም። ለማንኛውም እዚህ ጋር በመሰል የምታዩት ልጅ ሳራ ሐሚድ ትባላለች። ግብፃዊ ናት። ያው ከእናትና አባቷ ጋር ነበር መጀመሪያ የምትኖረው። እናትና አባቷ አይስማሙም፣ ይለያያሉ። እናቷም ሌላ ታገባለች፣ አባቷም ሌላ ግብቶ ይኖራል። እቺ ልጅ እድሜዋ ወደ 18 ዓመት ሲሆናት አባትየው እንግዲህ ካሁን በኋላ ከእናቷ ጋር መኖር የለባትም፣ ያው የእናቷ አባትም የሆነ ነገር እንዳያረጋት እኔ ጋር መምጣት አለባት ብሎ ተካሶ ልጁን ወደሷ በ18 ዓመት ሲሆናት ወደሷ ያመጣታል። ወደሷ ከመጣት በኋላ እንግዲህ ከሚስቱ ጋር ከአባቷ ሚስት ጋር አትስማማም። ብዙ ጊዜ ይጣሉ ነበር፣ ትመታት ነበር። ክስ ሁሉ አቅርባበት በቃ እዛ ያለው ሰው አንዳንድ ሰው እንዴት በአባትሽና በእናትሽ ላይ ክስ ታቀርቢያለሽ ብላ ክሱን ሁሉ መልሳለች። እቺ ልጅ ከዛ በኋላ የአባቷ ሚስት ጋር ያው ስለማይስማሙ ምን ያደርጋል አባትየው፣ ካሁን በኋላ እንግዲህ ከአንቺ ጋር መጨቃጨቅ አያስፈልግም ብሎ ወስዶ አንድ ክፍል ውስጥ መሬት ይቆፍርና እዛው በካቴና አስሮ 1 ዓመት ሙሉ በረሃብ ይገላታል። በሁለት ቀን አንድ ቀን እየገባ 1 ማንኪያ ምግብ ብቻ ነበር የሚያበላት እና እናትየው የልጅቷ እናት ሁሌ ስትደውል የታለች ስል አሟታል፣ የታለች ልጅ ሊያናግራት የለችም፣ ትምህርት ቤት ሄዳለች፣ የተለያየ ነገር እያለ ከእናትየው ጋር ራሱ እንዳታወራ ይከለክላት ነበር። ከዛ በቃ እንደዚሁ በጣም በረሃብ እየከሳች እንደምታዩት ስዕል ላይ በጣም ማለት በቃ ልትሞት ደረጃ ስትደርስ አንድ ቀን እሱ ሲመጣ የአባቷ ሚስት ግባናች ልጅ ለያት በጣም እንትኗ በቃ መሞቿ ሰዓት ደርሷል መሰለኝ ገብቶ አይቷት፣ አዎ መሞቿ ሰዓት ደርሷል፣ ምንም እንዳልተፈጠረ ነገር ዝም ብሎ ይተኛል ማለት ነው። በንጋታው ልጅቷ ሞታ ተገኘች። እሷን ማስቀበር ፈልጎ የግዴታ የሞት ሰርቲፊኬት ያስፈልጋል። ሆስፒታል ሄዶ ሊያወጣ ሲል ስንት ዓመቷ ሆነ ሲባል 19 ዓመቷ። እንዲህ 19 ዓመት ትልቅ ሰው ነው የምትመስለው ምናምን ብልና ዶክተሩ ወደ ሌላ ሆስፒታል ይልኳል። እዛ ሲመረመር በረሃብ እንደሞተች ይታወቃል። ከዛ ነገሩ መጣራት አለበት። በፖሊስም አባቷን በቁጥጥር ስር ያውለዋል። እናትየውም የአባቷን ሚስት ትጠርታ ያው ይጠያየቃሉ። አሁንም አባትየው በቁጥጥር ስር ነው። ለምን መጨረሻ ሰዓት ላይ ስንት ሰዓት ምግብ እንደበላሽ ስንት ሰዓት እሱ እየታየ ነው። ግን አረመኔ የሆነ አባት ነው። ልጁን እንደዚህ በረሃብ በጣም ነው የሚያሳዝነው። ጥሩ ፍርድ ይፈረድበታል ብዬ ዳኛው ጥሩ ፍርድ እንዲፈርድበት እመኛለሁ። በጣም ነው የሚያሳዝነው። ሀሳባችሁን በኮሜንት